አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 2 በዚህች ቀን የኒቄዎስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። ይህም አባት በግብጽ ደቡብ ከምትገኝ ከስሙናይን ከታላላቆቿ ወገን ነው። ለኒቄዎስ ከተማም ኤጲስቆጶስ ተሾመ። የስደትና የመከራ ወራት በሆነ ጊዜም ስሙ ዮፋንስ የሚባል መኮንን ወደዚያች ሀገር ከንጉሥ ተልኮ መጣ። የክርስቲያን ወገኖችንም ያሰቃይ ዘንድ ጀመረ። የዚህም ቅዱስ ኤጲስቆጶስ አባ መከራዊን ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሠዊያው ገባ። እጆቹንም ዘርግቶ ጸለየ። ንዋየ ቅድሳቱንና የመቀደሻውን ልብሶች በመቅደሱ ውስጥ አኖረ። ከዚያ በኋላ ቤተ ክርስቲያኑን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ደጆች ሆይ ለእግዚአብሔር ቤት ማገልገያ የሆነ ንዋየ ቅድሳቱን ጠብቁ እያለ ታላቅ ልቅሶም በማልቀስ ጮኸ። ከዚህ በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ አገሩ ስም ስለ ሥራውም ጠየቀው። የኒቄዎስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስንም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸነውና የሚያስታግሰው ሆነ። ያለ ጉዳትም በጤንነት መልሶ ያነሰው ነበር። ከዚህም በኋላ ወደ እስክንድርያ ገዥ ወደ ሄርሜኔዎስ ሰደደው። እርሱም ቅዱስ አባ መከራዊን እንዲያስሩት አዘዘ። እግዚአብሔርም በእጆቹ ብዙ ድንቆችን ታምራትን አደረገ። ከታምራቱም አንዱ ለአክፋስ ከተማ ሹም ለሆነ ለዩልዮስ ስሙ አውካሪስጦስ የሚባል እጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከራዊም በላዩ ጸለየ፣ ከደዌውም አዳነው። ከዚህ በኋላ በዩልዮስ ቤት ቀድሶ ለአማንያን ስጋውንና ደሙን አቀበላቸው። ስለ ስጋውም እንዲያስብና ገድሉንም እንዲጽፍለት ከዩልዮስ ጋር ስምምነት አደረገ። መኮንኑም ሄርሜኔዎስ አባ መከራዊ ስላደረጋቸው አስደናቂ ታምራት በሰማ ጊዜ በተለያየ ስቃይ ያሰቃዩት ዘንድ አዘዘ። ሕዋሳቶቹንም እስኪቆራረጡ በመንኮራኩሮች ውስጥ አስገብተው አሰቃዩት። ለነጣቂዎች አንበሶችም ጣሉት። በባሕርም አሰጠሙት። በእሳት ምድጃ ውስጥም ጨመሩት። ቅዱስ አባ መከራዊ በስቃዩ ሁሉ በክብር ባለቤት በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታችን ኢየሱስ ክርስቶስም ያለ ጉዳት መልሶ በጤንነት ያስነሳው ነበረ። የእመቤታችን የድንግል ማርያም ቤተ ክርስቲያን የምታገለግል አንዲት ድንግል እህትም ነበረችው። ሁለት ወንድሞችም ነበሩት። የአንደኛው ስም ዮሐንስ፣ የሁለተኛውም ስም ይስሐቅ ይባላል። በእስር ቤትም ሳለ ወደ እርሱ መጡ። አንተ ስለ አባታችን ፈንታ አባቱ ነህን ነበር። እነሆ የሙት ልጆች እንሆን ዘንድ ትተህን ትሄዳለህን? እያሉ በፊቱ አለቀሱ። እርሱም አጽናንቶ ወደ ቤቶቻቸው አሰናበታቸው። ዩልዮስም እዚህን ሽማግሌ ሞት በጽሑፍ እዘዝ፣ ከእርሱም ታርፋለህ ብሎ መኮንኑን መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀዳጀ። ዩልዮስም የቅዱስ አባ መከራዊን ሥጋ ወስዶ በከበሩ በወርቅ ልብሶች ገነዘው። በደረቱም ላይ የወርቅ መስቀል አደረገ። ወደ ሀገሩ ወደ ኒቄዎስም አገልጋዮቹ ጋር ሰደደው። መልካም ነፋስም ሆኖላቸው መርከቢቱ ፈጥና ሄደች። በከተማውም በር አንጻር ደርሳ ቆመች። ቀዛፊዎችም ሊያንቀሳቅሷት ፈልገው ነበር፣ ግን አልተቻላቸውም። አብዝተው በደከሙም ጊዜ ሥጋዬ በውስጡ እንዲኖር እግዚአብሔር የፈቀደው ቦታ ይህ ነው የሚል ቃል ከበድኑ ወጣ። ይህንንም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊ እያያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስካኖሩት ድረስ በታላቅ ክብር ተሸክመው ወሰዱት። መላው የሕይወቱ ዘመን 131 ሆነ። መጻሕፍትን እስከተማረ ድረስ 8 ዓመት የዲቁና ሹመት 24 ዓመት ከዚያም በቅስና አገልግሎት 30 ዓመት ኖረ። ከዚያም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህም 69 ዓመት ኑሮ መልካም ተጋድሎውን ፈጸመ። የሕይወት አክሊልም ከክብር ባለቤት ከጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቱና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለመከራዊ አይምሞቶ ዘስኑ አናብስት መሰጥ ወመንኮራኩራት ዘበበበይኑ እምድረ ገድሎ ፈጸመ ወሰለጠ ጊዜ ርስአኑ እደው መሃይምናን ኪያሁ ደፈኑ ሀበ አመረቶሙ ቃል ፂአ እምበርኑ። ዳግመኛም በዚህች ቀን የሮሃ ሀገር የሆነ የተሰወረውን የሚያይ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ሰው አስቀድሞ አመፀኛና ኃጥእ ነበረ። ከዚህ በኋላ
ከአመፁ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃንን ማደሪያና ብዙ ዋጋቸውን የኃጥአንንም ኩነኔና የራሱ የሆነ ስቃያቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔርም በጸሎቱ ይማረን አሜን። ሰላም ለጎርጎርዮስ አመጻመ ተግሃ መልዕልተ ደብር ዘሀገረ ሩሃ መካነ ኃጥአን ብካየ ወመካነ ጻድቃን ፍስሐ ዘበበጾታሁ ነጺሮ ብዙሃ ለለ ውስተ ምድር ሰበከ ንስሐ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 3 በዚህች ቀን በእስክንድርያ ለተሾመ ሊቃነ ጳጳሳት 58ኛ የሆነው የእስክንድርያ ሀገር ሊቀ ጳጳሳት ብፁዕ አባ ቆዝሞስ አረፈ። አይላፈም ለተጸምዱ ከዘልፈለና ነው የመጽሐፍ ሲቀርጾ ጸሪቀ መበለት ኩፈ መላአ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ለተገላዲ ወመንኮሳት ሄራን ወላይቱዋን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ንዑስ ሕፃን ለዘጻፉ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጉሙ በልሳን አዲስ ወለዘ ሰምዐ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ክቡረ ይማረነ ኢየሱስ ክርስቶስ ክቡረ ይማረነ ኢየሱስ ክርስቶስ ክቡረ ይማረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ የሚይዜው እስከ ለዓለም ዓለም። እግዚአብሔር አምላክ ከቅዱሳኑ በረከት ረድኤት ያሳትፈን። አቡነ ዘበሰማያት